ፀጉራችን እንዲፋፋልንና እንዲረዝምልን የሚያደርግልን የአረቦችን የፀጉር ሚስጥር ነው ዛሬ ይዤላችሁ መጣሁት። ብዙ ጊዜ አረቦች የሚጠቀሙት እንዲሁም ደግሞ ህንዶች የሚጠቀሙ ፀጉራችሁ ወዛማና የሚያምር አንጸባራቂ፣ በተለይ ደግሞ ሽበት የሚያጠቃችሁ ከሆነ ያለ እድሜ የሚወጣ ሽበትን ይከላከላል። ልክ ፀጉራችሁ የሚበጣጠስና የሚደርቅባችሁ ከሆነ በጣም ነው የሚያለሰልስላችሁ። ከርዳዳ ፀጉር ላላችሁ ይሄንን ትሪትመንት ሰርታችሁ ተጠቀሙ፣ ታመሰግኑኛላችሁ። በሳምንት አንዴ በማንኛውም ሰዓት መጠቀም ትችላላችሁ። ወደ አሰራሩ ነው ይዣችሁ የሚሄደው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰላም ሰላም! ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም በድጋሚ በአዲስ ቪዲዮ መጥቻለሁ። ዛሬም እንግዲህ በስድስተኛ ሳምንት ቻሌንጅ ነው ይዤላችሁ የመጣሁትኝ። ዛሬ የምሰራው ከሶስት አይነት ነው፣ ካጃ እንዲሁም ደግሞ ከአብሽና ከጥቁር አዝሙድ ማለት ነው። እዚህ ጋር 3 የሻይ ማንኪያ አብሽ ተጠቅሜ ያለው ጥሬውን ክሬም እንዲሆንልኝ ስለፈለኩኝ። እዚህ ጋር ደግሞ ከዚህ በፊት ቅባት የሰራሁበት አብሽም እንዲሁም ደግሞ ጥቁር አዝሙድ የተፈጨ ነበረ። እሱንም እንደዚሁ 3 ማንኪያ ሞላ ሞላ አድርጌ ያደርግበታለሁኝ። እንደ ፀጉራችሁ ብዛት ነው። እኔ ትንሽዬ ተርፎኛል። ሁለት ማንኪያ በተጠቀሙ ይበልጥ አሪፍ ይሆናል። የኔ ፀጉሬ ብዛት ስላለው ሁሉንም ይዘዋል ብዬ ነበረ፣ ግን ደግሞ ብዙ እንትን አላለውም እና ያው ከሚተርፍባችሁ እንደ ፀጉራችሁ በጣም ብዙ ከሆነ 4 መጠቀም ትችላላችሁ። ግን ደግሞ ፀጉራችሁ ስስና አጭር ከሆነ ያን ያህል ስለማይፈጅ ባታበዙት እላለሁኝ። እንደዚህ ካደረግኩኝ በኋላ ውሃ በደንብ ነው ማድረግ ያለባችሁ፣ ምክንያቱም በሚፈላ ሰዓት ውሃው ያልቅባችኋል ማለት ነው። ውሃው ካለቀ ከምትጨምሩ አንድ አድርጋችሁ በትጠሉ ታሪፍ ይሆናል ማለት ነው። እዚህ ጋር ደግሞ አጃ ወይም ደግሞ ኩከር እጠቀማለሁ። እሱንም 3 የሻይ ማንኪያ ተጠቅሜያለሁ። የሾርባው አይደለም የተጠቀምኩት፣ በሻይዋ ነው። የሻይ ማንኪያዋ በጣም ትንሽዬ ነች። በድጋሚ ውሃ ነው የምጨምር። ውሃ በጣም ብዙ ነው የማደርገው። በደንብ አድርጌ አንድ ለ30 ደቂቃ ያህል በደንብ አድርጌ ካፈላሁኝ በኋላ አሳድረዋለሁ ማለት ነው። የማሳድረው በደንብ አድርጎ ክሬም እንዲወጣልኝ፣ አብሹ ገና ጥሬ ስለሆነ ያልተፈጨ ስለሆነ የጨመርኩት እሱ በ30 ደቂቃ የሆነ ቢፈጭ ራሱ የሆነ ክሬም የመሆን እንትን ስለሌለው አሳድረዋለሁ ማለት ነው። ካሳደርኩት በኋላ ይሄንን ይመስላል። አሁን ይሄንን በመፍጫዬ ነው መፈጫውኝ ማለት ነው። እናንተ ግን ሳትፈጩ ማጥረት ትችላላችሁ። ግን ደግሞ አብሹን በደንብ ማግኘት ስለማትችሉ ይበልጥ ብፈጩ ታሪፍ ይሆናል። ከተፈጨ በኋላ አብሹ ትናንሽዬ ነገሮች ስላሉት በደንብ የሆነ የመፈጨት እንትን የለውም፣ የሆነ ነገር ይኖረዋል ጥርት ብሎ ስለማይፈጭ ከወንፊት ይልቅ እንደዚህ ጥሬ አብሽ ስትፈጩ በጨርቅ ብታጠሉት ይበልጥ አሪፍ ይሆናል ማለት ነው። እንደምታዩት በዚህ መልኩ እንግዲህ እንደዚህ በጨርቅ እያጠለልኩት በጣም ገና ስታጠሉት ራሱ ልክ እንደ ኮንዲሽነር በስማማሪያም ልነግራችሁ አልችልም። እኔ አብሽ ብዙ ጊዜ በጣም ነው የምጠቀመው፣ በጣም ነው የሚስማማኝ። አብሽና ሬት በብዛት ነው የምጠቀመው እና በጣም አንደኛ ነው። እንደዚህ አድርጋችሁ እየሰራችሁ ተጠቀሙ። በተለይ ደግሞ ፀጉራችሁን እንደዚህ እየሰራችሁ አሁን ስንተኛ ሳምንት ነው? 6ኛ ሳምንት ላይ ነን እና እየተጠቀማችሁ ምን አይነት ለውጥ አገኛችሁ? ምን ላይ ናችሁ? ፀጉራችሁ እያደገ ነው? መነቃቀሉን እያቆመ ነው ወይ? ፀጉራችሁ እንዴት ነው? እየለሰለሰ ነው? በኮሜንት ያንን ደግሞ ብታሳውቁኝ በጣም ነው ደስ የሚለኝ። ብዙ ለውጥ ታያላችሁ። እርግጥ ነው በ6ኛ ሳምንት ያድጋል ማለት ባይቻልም ግን ደግሞ የፀጉራችሁ ይቀየራል ማለት ነው። ይሄን የመሰለ እንግዲህ ክሬም ሰርቻለሁ። እየተቀባው ደግሞ የማሳያችሁ ነው የሚሆነው ማለት ነው። ቅባት አልጨመርኩም። ፀጉሬን ተቀብቼ ስለነበረ ፀጉሬን ቅባት ተቀብቼ ነው ያሳደርኩት እና በጣም ብዙ ቅባት ስላለው ቅባት አልጨመርኩም። እንደምታዩት ፀጉሬን በዚህ መልኩ ፈትቼ አስቀምጬው ስለነበረ ፀጉሬ ማለት ነው በጣም ደርቆብኝ ስለነበረ ፈሳሽ ቅባት ጫፍ ጫፉን ደግሞ ጭቃ ቅባት ቀብቼ ማለት ነው በደንብ አድርጌ ማሳጅ አድርጌ ነበር ያሳደርኩትና እንደዚህ 2 ቦታ አስይዤው ነበር ያሳደርኩትና እንደምታዩት የሆነ ድርቅ ያለ ወዝ የለውም፣ ወዛማና በጣም ቆንጆ ፀጉር ነው። አሁን እዚህ ላይ ነው እንግዲህ ትሪትመንቴን የምቀባው። እንደዚሁም ትሪትመንት መስራት ካልቻላችሁ እንደዚህ ቅባት ቀብታችሁ የአብሽ ቅባት፣ የቁርንፍድ የተለያየ ነገሮች ሰርታችሁ ተቀብታችሁት
በበነጋው መታጠብ ትችላላችሁ። እኔ ግን የቁርንፍድ ነበረኝ ቅባት ማለት ነው። እሱን ነበር የተቀባሁትኝ። በጣም ነው ለጸጉሬ የተስማማኝ። ጸጉሬ በጣም ነው ለስለስ ያለው። እዚህ ጋር እኔ ጸጉሬ ብዙ ሁሉንም አንድ ላይ ከቀባሁት ስለማያመቸኝ ግማሹን ነው አንድ ከፍዬ የምቀባውና እዚህ ጋር ደግሞ ያው ስቀባ የተረፈኝ ቅባት ነበረ። እሱን ጨምሬ እንግዲህ ይሄን የመሰለና በጣም ቆንጆ ትሪትመንት ሆኖልኝ እንደምታዩት ኮንዲሽነር ማለት ትችላላችሁ። በጣም ክሬም የሆነ ትሪትመንት ነው። እንግዲህ ይሄንን በደንብ አድርጌ ውስጡን ቀብቼ ከጨረስኩ በኋላ ከስር እስከ ጫፍ ነው የምቀባውና ጸጉራችሁን እንዴት እንደሚያፍታታው ልነግራችሁ አልችልም። ጸጉሬ ተበጥሮ ስለነበረ ያን ያህል ብዙም አላበጠርኩትም። ምንም የተያያዘ ነገር የለውም ማለት ነው። ቅባቱን በምቀባ ሰዓት እያፍታታሁኝ ነበረ ያበጠርኩትና ጸጉሬ የተያያዘ ነገር የለውም። በጣም የወደድኩት ትሪትመንት ነው። ጸጉራችሁ እንዲፋፋ እንዳይነቃቀል፣ በዛ ላይ ደግሞ የጸጉር እድገታችሁ ራሱ በጣም ነው የሚያፋጥነው። በዛው ልክ ደግሞ ጸጉራችሁ ብዙ ጊዜ ሽበት የሚያወጣባችሁ ከሆነ ያለ እድሜ ሽበት ካላችሁ ይሄንን አዘውትራችሁ ተጠቀሙት። ሽበት ራሱ በጣም ነው የሚያጠፋላችሁ ማለት ነው። እንግዲህ እንደምታዩት በጣም ነው ያለሰለሰው። ከእጅ ራሱ እንዴት እንደሚያስታውቅ ማለት ነውና እኔ አብሽ የመጀመሪያ አይደለም ብዙ ጊዜ ነው የምጠቀመውና የመሰለ አብሽ ወጥቶልኝ እንግዲህ ትሪትመንቱ እውነት ለመናገር ብዙ ጊዜ እኛ አበሽ እንደዚህ ለጸጉር እንደሚጠቅም አናቅም። ግን ደግሞ እንደዚህ ለጸጉራችሁ ያለውን ጥቅም ትንሽ ሰርች አድርጋችሁ አይታችሁ ተጠቀሙት። በጣም ብዙ ጥቅም ነው ለጸጉራችን የሚሰጠን፣ ለፊታችንም፣ ለጸጉራችንም፣ ለቆዳችን በጣም ብዙ ጥቅም ነው ያለው። ያው እኛ ብዙ ጊዜ አናቀውም ማለት ነውና እንደዚህ አድርጋችሁ ሰርታችሁ ተጠቀሙ። እኔ ሁሉንም ጸጉሬን እንግዲህ በምታዩት መልኩ ተቀብቼ ጨርሻለሁኝ። ቅቤ ለማትወዱ ራሱ ቅቤ ነው ማለት ትችላላችሁ። እኔ ብዙም ቅቤ አልወድም። ከቅቤ ይልቅ ምርጫዬ የሚሆነው አብሽ ነው ወይም ደግሞ ትሪትመንት ማለት ነው እና በጣም የሆነ ቅቤን የሚያስንቅ ምርጥ የሆነ ትሪትመንት ነው። እንግዲህ እንደዚህ ሰርታችሁ ተጠቀሙ። በተለይ ጸጉራችሁ የሚደርቅባችሁና የሚበጣጠስባችሁ ከሆነ ራሱ እንደዚህ ሰርታችሁ ተጠቀሙ። ጸጉራችሁን በጣም ነው የሚያለሰልስላችሁ፣ ጠንካራ እንዲሆን ያደርግላችኋል። በጣም ምርጥ ትሪትመንት ነው። እንግዲህ እንደዚህ አድርጋችሁ ተጠቀሙ። 6ኛ ሳምንት 5ኛ ሳምንት ድረስ ሽንኩርት ነበር የተጠቀምነው። በዚህ በአንደኛ ሳምንት ብቻ ነው ሽንኩርት ያልተጠቀምን። ብዙ ጊዜ ቻሌንጁን እየሰራሁላችሁ ያላችሁ እህቶቼ ማለት ነው። እንግዲህ ምን አይነት ለውጥ እንዳገኛችሁ ራሱ ቅድምም ብያለሁኝ። በኮሜንት አሳውቁኝ። ምክንያቱም እናንተ ያላችሁበት ደረጃ ለኔ ስለሚጠቅመኝ ማለት ነውና በተለይ ደግሞ ሽንኩርቱ በጣም ነው ጸጉርን ራሱ የሚያበዛው። ይሄ ራሱ ጸጉር ብዛትን በጣም ነው የሚጨምረው። እንደምታዩት ጸጉሬ በጣም ብዙ ነው። በጣም እየረዘመልኝ ነው። ባለፈው ሰሞን ግን በጣም ነበረ ጸጉር የተነቃቀለብኝ ጭንቀት ላይ ስለነበርኩ፣ ግን አሁን ላይ እየተመለሰው መነቃቀሉ እያቆመ ስለሆነ ጸጉሬ ራሱ በጣም እየረዘመ ነው። በጣም ምርጥዬ ትሪትመንት ነው። እንግዲህ እንደዚህ አድርጋችሁ ሰርታችሁ ተጠቀሙ። ብዙዎቻችሁ ጸጉሬ ይነቃቀላል፣ ጸጉሬ ይበጣጠሳል፣ ጸጉሬ ብዛት የለውም ለምትሉኝ እህቶቼ ይሄንን ትሪትመንት ሰርታችሁ ተጠቀሙ፣ እንዳያመልጣችሁ። እንደዚህ አድርጌ ሁሉንም ቀብቼ 5 ደቂቃ የሚሆን ማሳጅ ካደረግኩኝ በኋላ እንግዲህ በደንብ አድርጎ እስቲም እንዲሆን፣ አሁን ላይ ሙቀት ስለሆነ ከ1 ሰዓት ተኩል በዛ ከተባለ ከ2 ሰዓት በላይ አታቆዩት ማለት ነው። ምክንያቱም አንደኛ አሁን ላይ ሙቀት ነው፣ ሲቀጥል ደግሞ በፌስታልም ስለምታደርጉት ራሱ ስቲም ስለሚሆንላችሁ እንደዚህ አድርጋችሁ ስራችሁን መስራት ትችላላችሁ። ምንም የሚረብሻችሁ ነገር የለም። ከፈለጋችሁ ሻሽም በላዩ ላይ መደረብ ትችላላችሁ ማለት ነው። እኔ እንደዚህ አድርጌ ነው ከምሰራበት ቦታ ስለማልወጣ በዚህ መልኩ ብቻ ነው ምሰራ ማለት ነው። እና እንደዚህ አድርጋችሁ ተጠቀሙ። በሌላ እስከምንገናኝ ቻው ቻው።